ጠዋት ወጣ እንዳለ አባረሩኝ ወጣ ከዛ ቦታ አይደል እና አሁን እዚህ ቤት ነው ያለው አይደል አይደል እና ሌላ ነገር ምን አለ እንዴት ሌላ ነገር ምን አለ ማደሪያ የሮን ምን አለ የሮን ማደሪያ የኛ ኃላፊነት ማደሪያ እንዳላቸው ያመጣናቸው ሰዎች ኃላፊነት ወስደን ያመጣናቸው ሰዎች ማደሪያ እንዳገኙ we have to make sure አለ he wasn't sure because he had አልጋ አልነበረው ቪዲዮ ላይ እስቲ ዋትስአፕ ሃይ በይኝ ዋትስአፕ እኔ በዚህ ባዮ 34 ቁጥር አለኝ ልላክልሽ እሺ አሁን ልልክልሻለሁ የላክልኝ ቪዲዮ ልጅ ማለት ነው እሺ ሃይ በይኝ ሀቢባ ነኝ ያው ስንትን በስንት መጨረሻው መሰለህ ዋትስአፕ 34 መጨረሻው ዋትስአፕ ላይ ሀቢባ ነኝ ብዬ ካለበት ቦይስ ሀቢባ የዚህኛውንም ልጅ ጓደኛ እንትን እንዳንረሳ ሰዓት እየሄደ ስለሆነ እዛም ስለሚማኔ እኮ አለ አንድረዳ ካምፓኒ እንዲረዳኝ መጥራት የነበረ እኮ ነው ያው በመሀል ጉዳዩ ገባ ጉዳዩ አጠረ ተደርጎ ሌላ ሰው እንፈልጋለና ሌላ ሰው እንዲረዳን እንፈልጋለን እንጂ በእንደዚህ አይነት ሁኔታ እንዴት ይሆናል? ይኸውልሽ ተመካክረው ስለሆነ ፕሮፋይሉን ሲያጠቁር ነው ተሻለ አይደለ? በጎን አሁን ፕሮፋይሉን ሲያጠቁር እያየሽ ነው አይደል? አሁን ይሄ እንትና ማን አሁን የሮን ማለት ነው ወጣ አይደለ? አሁን ኔትወርክ ነቅሎት ነው ይመለሳል። ወጣ አይመለከተም። በላይ አንድ ነገር ልንገርህ አይመለከተም እሱ ስለወጣ ከፈለገ እኛ ፎቶን ይልክልሃል አብረን እንነሳለን እንለቃለን ችግር የለኝም በዚህ አንተ ድርጅት እኔ ባለቤቱ ነኝ አይደል ማውራት ስለ የሮን ተው እርሳው ስለ ራስ ነው ኖ የሮን እኔ ጋር ነው የሚሰራው አይመለከተኝም የሱ ጉዳይ ወጣ ሞተ ተገለበጠ ማንንም አይመለከተውም እኔ ልንገርህ ወይ የሮንን እኮ እንዲመጣ የሚያደርገው አንተ ነህ አይደለ አንተ ራስህ ነው እዚህ ላይ ስለወጣ አንተ አሁን ያለ አጀንዳ ምንድነው ታውቃለህ ላስረዳህ ያለ አጀንዳ ምንድነው ከመውጣቴ በፊት እኔ ቲክቶክ ላይ ወጣለሁ ድርጅ መረጃ አለኝ እንደዚህ አለኝ ምናምን አለኝ እንደዚህ ያደርጋለሁ እሱ ከእኛ ራሱን እናውራ እንደዚህ ትል ነበረ ላስረዳህ እኔ ምክንያቱም እኔ መዋሸት ይሄ ነገር አንተ የምትቀየር ነገር የለም እኔ ግልጹ ልንገርህ የምትቀየር ነገር የለም የሚጨመር ነገር የለም እኔ ፈጣሪና ራሴ ብቻ ነው ጥሩ ነገር የምሰራው ተረዳኝ ምንድነው ታርገው ይሄንን ነገር እኔ ግልጹ የተነገርኩህ ይሄ በዚህ ህዝብ ሁሉ ማለት ሀቢባ አለች ታምራ ሁሉ ሰው ገባ ሁሉ ወንድም እኔ ይሄ የማን አኮመንዴሽን ላክልኝ አህመድ ያ ሰውዬው ያስገባው ጊዜ ማለት ነው የካምፓኒ ማለት እንትና አረበኛ ትላለች ሀቢባ አይደል ምንድነው እኔ አረበኛ የነበረበት ቦታ እሺ አለልኝ እስቲ ምንድነው የሚለው اوكي تمام الراجل بتاعك اهوت دخل السكن بتاع الشركه وسلمنا الجواز بتاعه للباشمهندس تمام وسروره اهوت واموره تمام يا حاج انت امورنا باي خدمه الراجل بتاعك اهو في قلب السكن تمام وسريره اهو واموره تمام ما تقلقش አሁን ይሄ አንዱ አልጋ ለበላይ እንደሆነ ምንድነው ማረጋገጫችን ምክንያቱም ስንት ሰው ውስጥ እንዳለ ያሳያለው መስሪው እኔ አንቺለም ፈታ እስቲ እንደዚህ አንቺ ቆይ ተርጉም የሰማሁትን ልተርጉም በሐቅ ያለው እዚህ ገብጹ ምንድነው ያለው የላከው ልጅ ደርሷል መጥቷል ይሄው ገብቷል ፓስፖርቱንም ተረክቤያለሁ እና እንደዚህ በቃ አልጋ አለ ይሄ አልጋው ነው አላለም እንግዲህ ስንት ሰው እንዳለ የማን የትኛው ስንት ሰው እንዳለኛ በመናቃለን እዚህ ላይ አንቺ ምንድነው ተረጅ وسلمنا الجواز بتاعه للباشمهندس تمام اموره تمام سريره هو اموره تمام ይሄ አልጋው ነው اموره تمام ነው አለ ብዙ አልጋ ነው ያለው እኔ አሁን ሀቢባ تمام እኔ ላስረዳሽ እሺ ሄዳ ከመሄዱ በፊት ደወልልኝ በላይ ራበኝና ምግብ ፈለኩ አለኝ እሺ ሰውዬው ጋር ደወልኩና እስቲ ሙስጠፋ በአላህ እስቲ ሳንዱች ያንድ ነገር ስጠው ይብላ ልጁ ራበዋል ኧረ ችግር የለም አብሽር ስላስጨነቅኩት እኔ ሰውዬው ማለት ነው አንቺ መሰለኝ ደወልኩልህ ሀቢባ እስቲ በላይ እንደዚህ አድርጉ በ10 ከሰዓት በኋላ ደወልኩና ገባ አልገባም ያስጨነቅኩሽ አንቺ ምንድነው የምታደርገኝ እንደመረጃ ላክሽልኝ ይሄ ቪዲዮ ማለት ምንድነው ያልሽኝ አህመድ በቃ ልጅ በሰላም አስገባውልህ ፓስፖርት አስረከብኩልህ ለባለ ካምፓኒ አስረከብኩትና ከዚህ በኋላ የምትፈልገው ከኔ ጋር የምትፈልግ ነገር አለ ብሎ ላክልኝ ቪዲዮ በቃ ቴንኪዩ ብዬ አመሰገንኩና ተለያየን እኔና ሰውየው ማለት ነው
ከዛ በኋላ ነው እሱ የደወለልኝ። አንተና ሰውየው ይሄንን ነገር ከተነጋገራችሁ እኔ ደግሞ ቮይስ ላኩልህ አይደል? ቮይስ ነው አንተ እኔ እንደደወልኩት እንደ ይሄ ነገር እንደላክልኝ ታውቃለህ አንተ? ቆይ አታውቅም አይደል? ቆይ ልንገርህ፣ እኔ እኮ ስለማውቀውና ስለማላውቀው አይደለም። እናንተ ተነጋገራችሁ ላከልህ አይደል? ለምንድን ነው ያላክልኝ? እሱ በቃሉ ማለት ነው። እሱ ባለው ቃል ላንተ እንዳለው እኔ ሆኜ ቢሆን ለአንተ እኮ አልደውልልህም፣ አላስቸግርህም። ለምንድን ነው ያላክልኝ? ሰውዬው እኔ የምጠየቅ ጥያቄ ለምንድን ነው ያላክልኝ? ምን አልከኝ? በሰላም መረከቡን በሰላም አደራህን መረከቡን ለማሳወቅ። ቴንክ ዩ። መጥፎ ነው ይሄ አይደለም። ለምንድን ነው እሱ እንደዚህ ያደረገ? ሰውየው እንደዚህ ያደረገውማ አደራክን መረከቡን እጅግ ስለደወልኩልህ ስላስጨነቅኩት ስለሆነ ገባሽ? አዎ አንተ ስለጠየቅ። ኦኬ እኔ ተኛው እዚህ ላይ ማጂክ አይደለኝም፣ ያ ፈጣሪ አይደለም፣ ያ ካሜራ እዛ ገጭሜ ዮራ ላይ ያማነሱ በላይ ላይ ገጥሜ የት ገባ ምን ላይ ሆና ምን ሆና በምን አውቃለሁ? አንደኛ ነገር ይሄ ልጅ ሲም ካርድ የለውም አይደል? በሰላም እንደገባ ነው ብዬ በቃ ሰላም አለ አገር ሰላም ነው ብዬ ተኛው። እኔ ጠዋት የምነሳው 10 ሰዓት ይሄ ልጅ ቲክቶክ ላይ ወጣ፣ እንደዚህ ሆነ ሰማሁት። ደወልኩለት፣ የት ነህ? በዛ ኬስ ተዘጋ እና እዚህ ላይ እኛ ያጠፋሁት እኔ ምንድን ነው በአልጋው ጉዳይ ማለት ነው፣ በፍራሹ ጉዳይ። በፍራሹ ጉዳይ አንተ ጥፋት የለብክም። ግን ስራው እኮ እንትን ተብሎ ጅፕሰን ቦርድ ተብሎ የቀን ስራ መሆኑ ይሄ ልጅ እኮ ያንን ቤት ጥሎ እንዲወጣ ያደረገው እኮ ከነሱ ጋር የቀን ስራ ልሰራ አልሄድም እኔ ያመጣኝ ሰው ቃል የገባልኝ ሀገሬም ተነጋግሬ የመጣው ጅፕሰን ቦርድ ነው እንጂ የቀን ስራ እንትን ኮንስትራክሽን ስራ አይደለም ሲል፣ እንግዲያውስ እኛ ሁላችንም ኮንስትራክሽን ነን። ሌላ ስራ በኮንትራክቱ እዛኔ የፈራ ጊዜ እኔ ያወራሁት ወንድሜ አትፍራ ምን አለኝ? አህመድ እኔ ብርን ያወጣሁት እኔ መበላት አልፈልግም መሸገር አልፈልግም አልከኝ አይደል? በላይ አልከው አይደል? መበላት አልፈልግም እኔ ብር መቸገር አልፈልግም። እኔ ምንድን ነው ያስረዳሁት? አትቸገርም። ይሄ ነገር ነጥብ አለ 1 2 3 የመጣነኛ በፊዛ እኛ ራሱ እንደዚህ ያደረግነው ራሱ ለራሳችን ራሱ ሴፍቲ ነው። ለሱ ትልቅ ሴፍቲ ነው። ለምን አስብ፣ ይሄ ልጅ በዚህ ድርጅት መጣ እንደ ትላንቱ 16 ልጆች የመጡ እስካሁን የሚሰቃዩ በምን ምክንያት ነው ሀቢባ? በካንሰሌሽኑ ምክንያት ነው አይደል? ብር ክፈል አትክፈል 3000 ክፈል 2000 ክፈል መደራደር መጣ አይደል? ባለካምባኒ ይፈልግ ደላላ ይፈልግ አይደል? ይሄ ልጅ እንደዚህ ከሆነ አሁን እንዴት ነበር የሚሆነው? ቢያንስ ፈጣሪ ይመስገን ብሎ እሱ ፈጣሪ ይመስገን እኔ በዚህ ድርጅት ኮንትራት አይደለም። ይሄ ራሱ ትልቅ ቻንስ ነው ለሱ። እሱ እንዲያወራድል እንስታው ተረዳሽ? በአጭር አማርኛ ሀቢብ እኔ ስራ ስላለኝ አሁን ዛሬ ነገ ጭቅጭቁ ይመለሳል። ይሄ ዛሬ ይሄ ሪከርድ አድርገኝና እኔ ጭቅጭቁ ይመለሳል። ለምን ይመለሳል? ጥሩ ነው። ለምን ይመለሳል? አህመድ ዛሬ ቋጭ ጥሩ ነው። የሀገሩ ሁኔታ በምርጫ አይደለም፣ የሀገሩ ሁኔታ ማለት ነው። ኦኬ። ሁለተኛ ነገር ይሄ ልጅ በሞያ ነው የመጣው። ግዴታ ሰውየው ራሱ ትናንት ምን አለኝ? ያሳምን ስራው ያሳምን አስተረገምኩለት። ሰውየው ስራክ አሳምን በትግበር አሳይ ስራክ አሳይና ራሱ እኔ ቼክ የማደርገው ፓርቲሽኖች አሉኝ ቤት ያለ ሰውየው የወሰደው ማለት ነው። ተውና እሱ ተቃው ስለሌለ በሱ ሊሞክር አለኝና ተውና ካምባኒው ከተወሰደው አለኝ። የራሱ ቤት ላይ ያሰራው ሊሞክረው ማለት ነው። ተውሱና ወደ ከተታ ወደ ካምባኒ ያስገባውኩት። እዚህ ላይ ካምባኒው ተመቸኝ፣ እኔ በላይ ተመቸኝ፣ በስራ በኩል ተመቸኝ፣ ኤቭሪቲንግ ተመቸኝ። ደሞዝ 1800 በላይ ካልተመቸው ይኸውልህ አንድ ድርጅት ላይ ስትገባ ለምሳሌ እዚህ አካባቢ ኮንስትራክሽን ሰራተኛ ሰዎች ካሉ ማለት ነው፣ አለ የኮንስትራክሽን ሰራተኞች አሉ ማለት ነው። አንተ ደግሞ እዛ ቦታ የላከኝ ቦታ ጅፕሰም ሰራተኛ የለም። ገብቶ ካላረለ ምክንያቱም አንተ አለ እየተሰራ ነው ብለህ እንደዚህ አይደለም። በላይ እዚህ ሀገር እንደዚህ አይደለም። ልጨርስ ነው። እሺ እንደዚህ አይደለም፣ ችግር የለውም። እኔ ላስረዳክ ሊወስድክ ነው ልትወስደው ነው አይደል? እኔ ላስረዳክ እዚህ ሀገር ሁኔታ እኔ ላስረዳክ። ለትናንት ራሱ በልጆቹ ምክንያት ሀቢባ አስረዳት፣ ለዛ ህዝብ አስረዳሁት። እኔ እዚህ ያለው እንደ ቅድም ኢንጂነር አለ አይደል?
ካምፓኒ ኮንስትራክሽን ካምፓኒ አለኝ እኔ እንጀር ጅብሰን ቦርድ አለኝ፣ የብረታ ብረት ስራ አለኝ፣ የእንደዚህ ማብራት ሞያ አለኝ፣ ሰራተኛ ረዳት አለኝ። ኦኬ እኔ ያለኝ 10 ሰው ነው። ኮንትራት ያመጣልኝ 100 ሰው ይፈልጋል ለዛ ስራ ለዛ ቤት ማለት ነው። ምንድነው የማደርገው? ያ እንደ ሬንት ካምፓኒ ይከራያለሁ። በአለም ራሱ ፕሮፌሽናል ስራ የሄልፐር ሰፕላየር አለ ሬንት የሚያደርግ ያ በራስ ልጆች አሰራለሁ። ያ ኮንትራት የራሱ እናንተ ተነጋግረን ነበር። አስረዳው በፍሪ ቪዛ ከመጣክ አንተ በሞያ ብዙ ትሰራ። አንተ ራስ ኮንትራት መያዝ ትችላለህ። አንተ ራስህ ኮንትራት ራስ መፈረም ትችላለህ። በራስ ሞያ ስለሆነ ማለት ነው። ሰራተኛ አይደለም። አንተ በሞያ ነው የምትሰራው። ሰራተኛ ታስቀጥራለህ። እኔ እሱ ነው የማወራው። ስለዚህ በመጨረሻው የተስማማ ነው። በቃ አንተ ልታስቀጥረው ተስማማ አይደል? እሱም ዛሬ መቀጠሩ ነው የምፈልገው አለ። በቃ ነገ በጅብስም ቦርድ ሙያ ታስቀጥሯል። እሱም ብቻ ቃል ግባለን። እዚህ ጋር ቃልክን በተግባር አሳየን። በላይ ተናገር። እሱ ማለት ነው አሁን ቃል ሲገባ ማለት ነው። ገብቶሻል? እኔ እዚህ ጋር አሁን ወደ መጨረሻው ታይም ደርሷል። እሱ ገብቶሻል? እሱ አሁን የሚያስበው ጥሩ ነገር ሊያስብ ይችላል። እግዚአብሔር ነው የሚያውቀው አይደለ? ቪዲዮ ከፍቶልኝ የሱ ቪዲዮ ኢየሱስ የለብኝም። ቪዲዮ ከፍቶ ቃሉን ይስጥ፣ ከዛ ሲም ያወጣ። ችግር ቢደርስብኝ የሆነ ነገር አለ። ሲም የኔ ጉዳይ አይደለም። ሲም ማውጣለህ የኔ ጉዳይ አይደለም። አይዲ ከወሰድክ በኋላ ሲም ካርዱ ትቀበላለህ። እኔ ሲም ካርድ አወጣልሃለሁ አላልኩም? ከሪፖርት ልትቀበል ይችላል። ራሱ የፊዚክስ ሲም ካርድ ነበር ሪፖርት። ለምን አልተቀበልክም? ምክንያቱም ስለማላውቅ ገብቶካል? አላውቅም እንደሚሰጥ ስለማላውቅ ማለት ነው። እና እኔ ለአንተ አላወጣልህም። ግልጹ ልንገርህ፣ ለአንተ እኔ አላወጣልህም። ለምን እንደሆነ ታውቃለህ? እኔ ልፈልግልህ ቲክቶክ ላይ ላልከው ነገር ደግሞ ማለት ነው። ቲክቶክ ላይ ላልከው ደግሞ እርግጠኛ ነኝ እያንዳንዱን ትሰማዋለህ። አንተ ጋር ምንም የምን ቲክቶክ ልንገርህ፣ አንተ ጋር ምንም ችግር የለብኝም። መጥፎ ነገር እያሰብኩ አይደለም። ስራውን ብቻ እሺ። ምን ሆነኝ? ከፈልከልኝ ወንድሜ፣ አንተ ከፈልክ በነፃ አይደለም ያመጣ። አንተ እንዴት ነው የሚገባ? እኔን ሳማክር ምናምን ላልከው ነግሬሃለሁ። ሳልነግርህ ሌላ እንትን ውስጥ አልገባሁም። ምንድን ነው ያልኩህ እኔ? እሺ ምንድን ነው ያልኩህ? ምንድን ነው መለስኩልህ? አትፍራ። ምንም ውስጥ ምንም ፍራቻ እንዳይገባ አይደል እንዴ? አንተ እንደዛ እኮ ነው እያልክ ያለው አይደል? በቃልህ ነው አይደል እያልክ ያለው? በቃል አልተገኘህልኝም እኮ ሲጀመርም መጀመሪያ። አንተ ትናንት ነው ወጣ። እንዴት በቃል አልተገኘው? ወይ ልንገርህ፣ አሁን እኮ አንተ በቃል አልተገኘህም። እሺ እኔ በቃ ጥፋቱ እኔ ነኝ። እሺ ጥፋት የወሰድኩና በቃል አላገኘሁም አይደል? በቃል የሚያስገባክ እኔ አሁን በቃል አልተገኘሁም አይደል? በአንተ በኩል ማለት ነው። በቃል አልተገኘሁም እኔ በአጭር አማርኛ ነገሩን አጭር እናድርገው። እኔ በቃል አልተገኘሁም አይደል? ኦኬ። እዚህ ሀገር እኔ አይደለም እኔ ብቻ አይደለም ማስገባው። የራሱ ሪከርድ ላኩልህ አይደል? የሚያስገባ እዚህ ሰው ካለ በሞያ ነው አይደል? ማንም እጅህና እግርህ ተሰማ ነው የምትገባው። እኔ ከሆንኩት ሌላ ሰው ከሆነ ዋናው ስራ መግባት፣ በእኔ በኩል ከሆነ በሌላ ሰው ከሆነ ስራ መግባት ነው የምትፈልገው አይደል? አንተ እሱን እኮ ጨረስን እኮ። እሱን እኔ አምኜበታለሁ እኮ። አንተ ቃል ስለገባክለት አንተ ነው የምታስገባው። በአንተ እገባለሁ እኔ ምንም እንትን የለብኝም። በአንተ እገባለሁ ባልክ በተባባልንበት ደግሞ ነገር ኃላፊነቱን እዚህ ጋር ወስዳለሁ ስትል ማለት ነው። ቆይ እኔ ቪዲዮ ስለወጣለሁ አሁን እና ነገ ከታልኩ ልዩነቱ ምን አለ? እንደገና እኛ 5 ሰው መጣን አይደለ? እኔ ብቻ አይደለም እየተቃወምኩ አይደለ? ወደ ሀገራችን ቪዲዮ ወጣውልህ ወንድሜ። አንተ ቆይ በቪዲዮ ነው የምታምነው? በቲክቶክ ነው የምታምነው? ቆይ አንድ ነገር ላስረዳክ። እኔ ቪዲዮ ወጣውልህና ስራ መንገድ ላይ ጣልኩክ። ልዩነቱ ምን አለ? እንዳንተ ወደ ሀገራችን መልሰን ብለውካል አላሉክም? ብዙ ነገር አስረድታ አንፈልግም መልሰን ብለው። ማን ነው እንደዚህ ያለ? እኔ 5ኛው ነኝ አይደለ? 4 ልጆች ወደ ሀገራችን መልሰን ሲሉ እኔ ምን አልኩኝ? እኔንም መልሰኝ በቃ ብዬሃለሁ አይደል? አንተ እንደዚህ ያልከኝ እኔ አልተመቸኝም። እሺ እኔ አልተመቸኝም አይደለ? አንተ እንደዚህ ያልከኝ ሀገር መልሰኝ ያልከኝ። ስማኝ አህመድ፣ አንድ ሰው በእኛ ድርጅት ሲመጣ ስማኝ፣ አንድ ሰው በእኛ ድርጅት በኩል ሲመጣ ሀቢባ፣ አንድ ሰው በእኛ ድርጅት ሲመጣ የኛ ስራ ምንድን ነው? አይዲ ይሰራለታል አይደለ? የ2 ዓመት አይዲ ይሰራለታል። አይዲ እስከሚሰራ ፕሮሰስ አለ፣ ሜዲካል እና አሻራ። አዲስ አበባ
ሂሳብ ይሰራል አይደለ? እኛ ሁሉን ነገር ከኤርፖርት ታክሲ ከምናወጣው ብር ጀምሮ ስራ በራሳቸው የምንግባ ካሉ እኔ ሀቢባ አንቺን አወኩሽ ስራ ካለሽ አንቺ እኔን የምታውቂኝ ከሆነ በነፃ ታስገቢልኝ፣ ኮሚሽን እከፍልሻለሁ ለአንቺ እንዲሁም ስራ ታስገቢያቸዋለሽ። እነዛ ብር ሁሉም እዚህ ጋር እንደ ስራ ነው የሚሰራው። እያንዳንዱ ሂሳብ ተሰርቶ ለእያንዳንዱ ሰው ሂሳብ ወጣ። የፕሌናቸው ወጪ ሁሉ ነገር ተብሎ ብር አለ ይወጣላቸው። ያንን ብር ከፈለ አይደለ አንድ ሰው። እኔ አኮሞዴሽኑ አልተመቸኝም። ከዛ በኦሮምኛ እኔ ኦሮምኛ አልችልም። በኦሮምኛ ሲያወሩ ምናለ እኔ ስታንዳርድ ያለው ነገር ነው ያጣበቅኩት። ማስታወቂያ ሲሰራ ሳይ ስታንዳርድ ያለው ነገር ነው እንትን ያልኩት። አኮሞዴሽንኛ ምን ችለው ይሄንን ነው። ካልፈለግ ዘመድ አለኝ አለ ዘመድ አለኝ ሲል ኦኬ፣ ከፈለግ ዘመድህ ጋር አርፈ እኔ የምፈልግህ ለሜዲካል ለአሻራ እና አይዲ የምትቀበል ቀን ትመጣለህ። ስራ ማስገባህ ከሆነ አስገባሃለሁ። እንደዛ ማድረግ ይችላል አልኩት። ገባሽ አይደለ? ስለዚህ እኛ ምን አልናቸው? ሜዲካል ገቡ። የዛኑ ቀን ትላንትና ጠዋት ገቡ። እሱ ይሄ በላይ ይመልስ ነበር አይደል? በላይ ይመልሰው። ሀቢባ ምንም ወደ መፍትሄው ብትሄጂ ይሻላል። እኔ ያየሁት እዚህ ጋር እንደ ታዛቢ ማለት ነው። የምር ደጋግመው ነው የሚናገሩት። ከሁለቱም ደጋግመው ነው የሚናገሩት። አንዱን ነገር 5 ሰዓት ተቆይቶበታል። ምንም ሶሉሽኑ ላይ ተስማምተን ጨርሰን እኮ አህመድ ቪዲዮ አብርቶ ቃል እንዲገባልን ነው የምንፈልገው። ሶሉሽኑ ላይ ቢወራ ይሻላል። በቃ እነሱ ደጋግመው ቪዲዮ ወጣል ልዩነቱ ምን አለ እስቲ? ስለ ቪዲዮ ስለምታወራ እኔ ድርጅት አለኝ እዚህ ሀገር ድርጅት አለኝ ኢትዮጵያ አለኝ አግሪመንት አለ። እኔም አንደኛ ጥሩ ከሰለው ራሴ ነው ቪዲዮ ስለወጣው አይደለም። እሺ አልረዳ ድርጅትን የሚወክል ሰው ስለሆነ ችግር የለውም። ቃል ይግባለን እዚህ ጋር በቃ ቪዲዮም ሳያበራ ችግር የለውም። በቃ እሱ ነው። ወደ ሙፍቲው ብንሄድ ይሻላል። ደጋግሞ ማውራቱ ጥቅም የለውም። ያን ቅድም ያወሩትን ነው አሁን መልሰው የሚያወሩት። ከታች ያለው ራሱ ያየ ሰው ሰለቸው። ለምን ቃሉ ሲደጋገም ራሱ ለሰዎች ይሰለቻል። የሰለቸው ራሱ ነው ወንድሜ፣ የሰለቸው ያመጣው ጉዳዩ ይሄ ሁሉ ራሱ ነው። አሁን እሱ ራሱ አሁንም እኮ ወደ ሌላ አትሂድ፣ ወደ ጉዳዩ ነው። አሁን አንተ አህመድ በቃ ለኔ ራሱ ደስ የሚለኝ ምንድን ነው ታውቃለሽ? ሀቢባ ለኔ ደስ የሚለኝ ነገር ምንድን ነው ታውቃለሽ? ለኔ ወረበል ካባ በልጆቼ ይንሰን ደስ የሚለኝ ምንድን ነው ታውቃለሽ? ታሜ እንደቃለ ቅድሙ ስለተረዳኝ ብዬ ነው ማምነው። ገባሽ? አው ብሩ ሰተካው ከቀሪ ወጪ ብር ሰተካው በራሱ መንገድ እንዲሄድ ነው። ግን እሱ 28 ቀን አለው። ዞሮ ያው ነው ነገሩ። ያንተ ድርጅት ተማምኖ ነው የመጣው። ስራ ባያገኝስ? ያገኛል። ለምን አያገኝም እንዴ? ምን ተማምኖ? አሁን እሺ ጎዳና ወጣ አይደል? እሺ ማሰሪያስ? ይቃማ ማሰሪያስ? አሁን አንተ ልትሰጠው ብር ይጨርስለታል። ይቃማ በኮንትራት ማንም ይሰራል። በሞያ ማንም ኮንትራት በ28 ቀን ውስጥ ስራ ባያገኝ ማነው ኃላፊነቱን የሚወስደው? ይሄ 300,000 ከፍሎ መጥቶ እኔ ኃላፊነት 28 ቆይ ልንገርሽ፣ 28 ቀን ኃላፊነት የምወስደው ጉዳይ አልነገርኩም ለሱ ለማንም አልልም። ያለኝ ነገር ምንድነው? እኔ በራሴ ያመጣሁት ራሱ ምንድነው ኮንትራት እንዳይቸገር እንዳይበላ ያንዳ ኮንትራት ምናምን እንዳይመጣ በራሳችን አምጥተን በአጭር አማርኛ ቴስት ይደረጋል እንደማንም ካምፓኒ በሞያ ስለሆነ ነው አይደል? እኔ ድጋሚ አላወራም። ሀቢባ የምትረጅን ከሆነ ይሄ ልጅ አቋሚ ያለ ሞያ ከሆነ አቋሚ ስራ እንደዚህ ከተባለ እንደሌሎቹ በኮንትራት ልክ ነህ። አቋሚ አይደለ፣ ይሄ በሞያ ነው። ሞያ ቴስት ማድረግ አለበት። እሺ ቴስት እኛ ልናስገባው ካል ቪዲዮ አብራ እንደዚያ የህፃን ጫወታ እኔ የለኝም። ገባሽ? ቪዲዮ ስላበራው አይደለም ምናምን ሎኬሽን አለኝ። ታም አይደል አጅማን ያለው ሙባረክ ያቀኛል። በቃ ያለ እዚህ ሀገር ማንም ኤኒ ታይም ዌልካም 24 ሰዓት እኔ አስተናግዳለሁ አለው። ወንድሜ ታማኝ ማለት ነው። በቃሉ የሚጸና እሺ። እኔ ታማኝ አይደለም ልንገር፣ እኔ ታማኝ አይደለም። ቪዲዮ አልወጣም ልንገር፣ እኔ ታማኝ አይደለም። ቪዲዮ አልወጣም አይደለም ልነግርህ የፈለኩት አይደለም። ሙባረክ ምናምን ላልከው ማለት ነው። የሰው ልጅ ነን አይደለ? ብዙ ነገር ይሸውደናል አይደለ? ለምን